ጠቅላይ ሚኒስትር ዶክተር አብይ አህመድ ሞዴል የገጠር መንደሮች ግንባታን አስጀመሩ። ጠቅላይ ሚኒስትሩ በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሀላባ ዞን ወይራ ዲጆ ወረዳ ሲምቢጣ ቀበሌ የገጠር ኮሪደር ልማት አካል የሆኑ ሞዴል የገጠር መንደሮች ግንባታን አስጀምረናል ብለዋል። የገጠሩን ማህበረሰብ አኗኗር ለማሻሻል የተጀመረውን የገጠር ኮሪደር በሁሉም አካባቢዎች እየተስፋፋ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸው እንዳሉትም ሞዴል የገጠር መንደሮቹ ቀላል ወጪ የሚጠይቁና በአካባቢው በሚገኙ ግብአቶች የሚገነቡ ሲሆን አርሶ አደሩም ጤናማና ክብር ያለው ህይወት እንዲኖር የሚያስችሉ ናቸው። በአካባቢው ከ2000 ሄክታር መሬት በላይ በመስኖ የበቆሎ ምርጥ ዘር ብዜት እንዲሁም የአትክልትና ፍራፍሬ ልማት እየተካሄደ ሲሆን ከዚህ ቀደም በጎርፍና ድርቅ አደጋ ይታወቅ የነበረው አካባቢ የልማት ተምሳሌት ያደርገዋልም ብለዋል።